ሰላም አድማጮቻችን፣ ይሄ አዲሱ ቻናላችን ነው። ሰብስክራይብ፣ ሼር፣ ላይክ በማድረግ ያበረታቱን፣ ይቀላቀሉን። አዲስ አበባ መጋቢት 29 2010 ኤፍ.ሲ. ጠቅላይ ሚኒስትር አብይ አህመድ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ። ጠቅላይ ሚኒስትሩ ከበዓሉ ጋር በተገናኘ ባስተላለፉት መልእክት የኢድ አልፈጥር በዓል የምስጋና፣ የበጎ አድራጎትና የወንድማማችነት የእህትማማችነት በዓል መሆኑን ገልጸዋል። ጠቅላይ ሚኒስትሩ ወንድማማችነት፣ እህትማማችነት በጋራ እሴት፣ ትብብር እና የጋራ ግቦች ላይ የተመሰረተ ወዳጅነት መሆኑን አብራርተዋል። ይህ ጓደኝነት በሥነ ምግባር፣ በፍቅር እና በጋራ መደጋገፍ ላይ የተመሰረተ ነው እና የጋራ ኃላፊነት ይወስዳል። በአገራችን የፖለቲካ ሕይወት ውስጥ በጣም አስፈላጊው ግን እጅግ የተረሳ እሴት ነው ሲሉ ጠቅላይ ሚኒስትር አብይ አጽንዖት ሰጥተዋል። እሳቸው እንዳሉት ጾም መጥቶ ራስን መግዛት ይጠቅማል። እናም መሰብሰብ ከስሜት ከመረጋጋት እና ራስን ከመግዛት የጸዳ መሆን አለበት። ጠቅላይ ሚኒስትሩ አገራዊ ውይይቱ ይህንን እሴት የሚይዝ ከሆነ ሁሉም ተጠቃሚ እንደሚሆን ጠቁመዋል። መነጋገር ብቻ አይጠቅምም፣ ስሜትን መተው፣ መረጋጋት፣ ወደፊት መመልከት እና መወያየት ወሳኝ ነው። በዚህ አጋጣሚ ልክ እንደ ኢድ የውይይታችን መጨረሻ ምስጋና ይሆናል። ስለ ሌላው የኢድ እሴት ሲጽፍ የኢድ አልፈጥር በዓል የበጎ አድራጎት ተግባር መሆኑን ጠቁመዋል። ለተቸገሩ መልካም ሥራዎችን መስራት፣ ዘመድ፣ ጎሳ ወይም እምነት ምንም ይሁን ምን ሰዎችን መርዳት አስፈላጊ ነው። የጾም ትርጉሙ ፍጻሜ የሚሆነው ምጽዋት ሲጨመርበት ነው በማለት አስምሮበታል። ለእሱ በጎ አድራጎት እንደ ሀገር ለመቀጠል እና ሀገርን ለመገንባት በጣም ጠቃሚ እሴት ነው። ጠቅላይ ሚኒስትር አብይ በመጨረሻም ሁሉም ሰው በማሰብ በማደግ እና ለሀገር ግንባታ እሴቶችን በመጠቀም የኢድ በዓልን እንዲያከብር ጥሪ አቅርበዋል።